ዳግማዊ ሞቲ አባ ጅፋር አስቀድሞ የኦሮሞ ማህበረሰብ ይተዳደር የነበረው በገዳ ስርዓት ነበር። በገዳ ስርዓት መሰረት ህዝብ የሚመራው በአንድ ግለሰብ ወይም ንጉስ ሳይሆን በተለያዩ የእድሜ ክልል በተከፈሉ ግለሰቦች ነበር። ነገር ግን የኦሮሞ ማህበረሰብ በተስፋፋና አካባቢዎቹ በተለያዩ ጊዜ የተለያዩ የኦሮሞ ግዛቶች የተለያየ አይነት የአስተዳደር ስርዓት መከተል ጀመሩ። ከነዚህም ግዛቶች ውስጥ አንዷ ጅማ ነበረች። የጅማ ግዛት ንጉሳዊ አስተዳደር የነበራት የሙስሊም ኦሮሞ ግዛት ነበረች። ከጅማ 6 ተከታታይ ነገስታትም በብዛት የሚታወቁት አምስተኛው የጅማ ንጉስ የነበሩት ዳግማዊ አባ ጅፋር ወይም በተለምዶ ጅማ አባ ጅፋር ናቸው። ዳግማዊ ሞቲ አባ ጅፋር የጊቤዋ የጅማ ግዛት ንጉስ ነበሩ። የጅማ ንጉስ ዳግማዊ አባ ጅፋር የአባ ጎሞልና የንግስት ጉሚቲ ልጅ ነበሩ። አባ ጅፋር ብዙ ሚስቶችም ነበራቸው። እነዚህም የሊሙ ኢናሪያ ንጉስ ሴት ልጅ ንግስት ሊሚቲ፣ የከፋ ንጉስ ሴት ልጅ ንግስት ሚንጆ እና ከሊሙ ኢናሪያ የመጣችው ንግስት ሰፐርቲቲ ነበሩ። በዳግማዊ አባ ጅፋር ዘመነ መንግስት አገዛዙን የሚደግፉ የሱፊ ቅዱሳን ነበሩ። ከነሱ መካከል አንዱ የነበረው የቡሬው ሳዳቲ ኋላ ላይ ወደ ኢሉ ባቡር ሄዷል። በ1880ዎቹ ዳግማዊ አባ ጅፋር ከጅማ በምስራቅ የምትገኘውን የያማን ግዛት ጥቂት ክፍል ከኦሞ ወንዝ ጋር በጦርነት ወስደው ወደ ግዛታቸው ጠቀለሉት። የተቀረው የያማ ግዛት ክፍልም ኋላ ላይ በዳግማዊ ምኒልክ ተያዘ። የመጨረሻው የያማ ንጉስ አባ ባጊቦም ወደ ጉራጌ ሸሸ። በመጨረሻ ግን ለምኒልክ ተገዛ። አባ ጅፋርም ከስራቸው ከ10,000 በላይ ባሮች ነበራቸው። በጅማ ባሮች ተሰብስበው የሚመጡት ከያም፣ ከሊሙ ኢናሪያ፣ ከከፋ፣ ከደዋሮ፣ ከኮንታና ከሲዳማ ነበር። ሪቻርድ ፓንከርስትም እንዳሉት ጅማ አባ ጅፋር በአመት 3000 ባሮች ይሰበስቡ ነበር። እንደ አውሮፓውያን አቆጣጠር በ1884 የሸዋ ንጉስ የዳግማዊ ምኒልክ ጦር ወደ ጅማ በመጣ ጊዜ በጦርነት የሚመጣውን ጉዳት ስለተረዱ ዳግማዊ አባ ጅፋር በእናታቸው በንግስት ጉሚቲ ምክር መሰረት ለዳግማዊ ምኒልክ በፈቃዳቸው ተገዙ። በጎረቤታቸው የሚገኙ ንጉሶችንም ተመሳሳይ ነገር እንዲያደርጉ መከሩ። እንደ ጅማ፣ ለካ እና ወለጋ በሰላማዊ መንገድ ወደ ምኒልክ አገዛዝ በተዋሃዱ ግዛቶች የቀድሞ ስርዓት ተጠብቆ ነበር። እናም ራሳቸውን በራሳቸው ማስተዳደር ላይ ምንም አይነት ጣልቃ ገብነት አልነበረባቸው። አስቀድመው ሀዲያዎች ለአቢሲኒያ ተገዝተው የነበሩ ቢሆንም ኋላ ላይ ግን በአዲሱ መሪያቸው በሐሰን እንጃሞ ስር እንደ አዲስ የመከላከል ተግባራቸውን ማከናወን ጀመሩ። ከጅማ ግዛትም የአባ ጅፋር ወንድምን ጨምሮ ብዙ ባለ አባቶች በሃዲያ የሚገኘውን ጦር ተቀላቀሉ። አባ ጅፋር ግን የሐሰን እንጃሞን የጂሃድ ጥሪ አልተቀበሉም። ኋላ ላይ እንደ አውሮፓውያን አቆጣጠር በ1889 የሐሰን እንጃሞ ተከታዮች በራስ ጎበና ዳጬ በሚመራው የአቢሲኒያ ጦር ከተሸነፉ በኋላም ሐሰን እንጃሞ ወደ ጅማ ግዛት ሸሸ። እንደ አውሮፓውያን አቆጣጠር በ1886ም ዳግማዊ አባ ጅፋር የሰላም ስጦታዎችን ለምኒልክ ከፈሉ። እነዚህ ስጦታዎችም ጃንደረባዎችን ጨምሮ ባሮችን፣ የዝሆን ጥርስ፣ በጥርኝ ሽቶ የተሞሉ የሸንበቆ አንጓዎች፣ የማር ማሰሮዎች፣ በአካባቢው የተሰሩ ልብሶች፣ ጦሮች፣ በብር የተሰሩ ጋሻዎች፣ በብር ሳህን የተጌጡ ጋሻዎች እና በርጩማዎችን ጨምሮ ከእንጨት የተሰሩ ቁሳቁሶችን ላኩ። እንደ አውሮፓውያን አቆጣጠር በ1890 የወላይታ ንጉስ ካዎጦና አያታቸውን ተከትለው ስልጣን ከያዙ በኋላ ከጅማ ግዛት ጋር ትስስር ፈጠሩ። የዳግማዊ አባ ጅፋርን ሴት ልጅም አገቡ። ነገር ግን ከአባ ጅፋር በተለየ ሁኔታ ጦና ጋጋ ለሸዋ ግብር ለመገበር ፈቃደኛ አልነበሩም። ዳግማዊ ምኒልክም በወላይታ ላይ በዘመቱ ጊዜ አባ ጅፋርም ከጦና ጋጋ ጋር ያላቸውን ህብረት በመስበር ምኒልክ ለሚያደርጉት ዘመቻ ወታደራዊ ድጋፍ አድርገው ነበር። ኸርበርት ኤስ ሉዊስ እንዳለው ከሆነ ምኒልክ እንደ አውሮፓውያን አቆጣጠር በ1889 ደዋሮን
በ1894 ወላይታን እና በ1897 ከፋን በጦርነት በተቆጣጠሩ ጊዜ የጅማው አባ ጅፋር ለምኒልክ ወታደራዊ ድጋፍ አድርገው ነበር። በዚህም ብልጠት በተሞላበት ፖለቲካ ምክንያት አባ ጅፋር እስከሚሞቱ ድረስ ጅማን ራስ ገዝ አስተዳደር እንዲኖራት አድርገዋል ብሎ ገልጿል። በሌላ በኩል ደግሞ አሌክሳንደር ቡልቶቪች እንደገለጸው ከሆነ ጅማ ወደ ኢትዮጵያ ስትጠቀለል አጼ ምኒልክ አባ ጅፋርን ከመጠን በላይ ወታደሮችን አነሳስተሃል እና የአቢሲኒያ ወታደሮችን ለራስ አገልግሎት ልትወስድ ሞክረሃል ብለው ለአንድ ዓመት ያህል በአንኮበር አስረዋቸው ነበር። ቡልቶቪችም በመቀጠል አባ ጅፋር በተፈቱ ጊዜ የጅማን ዙፋን ከምኒልክ ዘንድ ዳግም ተረከቡ ብሎ ዘግቦታል። የታሪክ አጥኚው ኤንሪኮ ሴሩሊ እንደገለጸው ከሆነ አባ ጅፋር የታሰሩት ለ26 ሳምንታት ሲሆን የታሰሩበትም ምክንያት በምኒልክ አገዛዝ ላይ አምጾ ወደ ጅማ ግዛት አምልጦ የገባውን የቀቤናን መሪ ሐሰን እንጃሞን አሳልፈው ለመስጠት ፈቃደኛ ባለመሆናቸው ነበር። ሐሰን እንጃሞ ግን እንደ አውሮፓውያን አቆጣጠር በ1889 ከጅማ ወደ ቀቤና በሚመለስ ጊዜ በወባ በሽታ በጠና ታሞ ሞቶ ነበር። ንግሥት ጉሚቲግ ለልጃቸው አባ ጅፋር በግዛታቸው የቡና ግብርናን እንዲያስፋፉ መክረዋቸው ነበር። ይህም የቡና ግብርና ለአባ ጅፋርና ለሕዝባቸው የሚያገኙትን ገቢ እጅጉን የጨመረላቸው ጉዳይ ነበር። እንደ አውሮፓውያን አቆጣጠር በ1898 በደቡብ ምዕራብ ኢትዮጵያ እንደ የቀይ መስቀል ተልእኮ ክፍል ቡልቶቪች ጅማን ጎበኘ። እናም በዚያ የአባ ጅፋር እንግዳ ነበር። በጅረንም ሳለ የአባ ጅፋር እናት ንግስቲቱ ትንሽ የጉሮሮ ቁስል አሟቸው ስለነበር ቡልቶቪች አከማቸው። ቡልቶቪችም በወቅቱ የነበሩትን አባ ጅፋርን ወጣት፣ ያማሩ፣ ደንዳናና አሪፍ ዕድሜያቸው ላይ ያሉ አይነተኛ ፊት፣ ቀጥ ያለ ቀጭን አፍንጫ፣ ከአንዱ አቅጣጫ ወደ ሌላ አቅጣጫ በጥርጣሬ የሚያማትሩ ብሩህና ያማሩ አይኖች፣ ጥቁር ወፍራም ጢም እና ጥቁር እና ባጭሩ የተከረከመ የተጠመዘዘ ጸጉር አላቸው። እያንዳንዱ ጣታቸው ላይ ትላልቅ የወርቅ ቀለበቶችን ያጠለቁ ያማሩ እጆች አላቸው። ነጭ ሸሚዝና ሱሪ ለብሰው በጣም ቀጭን የሆነ ነጭ ሸማ ደግሞ በትከሻቸው ላይ አድርገዋል። አነስ ባሉና ያማሩ እግሮቻቸውም ከቆዳ የተሰሩ ነጠላ ጫማዎች ለብሰዋል ብሎ ገልጿቸዋል። ዳግማዊ አባ ጅፋር ወደ ኋላ ዘመናቸው እርጅና ተጫጫናቸውና መምራት አቆሙ። የልጅ ልጃቸው አባ ጆቤርም ቦታቸውን ተክቶ ስልጣን በያዘ ጊዜ ጅማን ሙሉ በሙሉ ለመቆጣጠርና እንደገና ሙሉ በሙሉ ራሷን የቻለች ግዛት ለማድረግ ሞከረ። ነገር ግን አፄ ኃይለ ሥላሴ ፈጣን ምላሽ ሰጥተው በአባ ጆቤር ላይ ወታደራዊ ኃይል ላኩ። ወታደሮቹ አባ ጆቤርን ወደ አዲስ አበባ ይዘውት መጡ። እዚያም ታሰረ። እንደ አውሮፓውያን አቆጣጠር በ1930 ኃይለ ሥላሴ አማቻቸው የነበሩትን ራስ ደስታ ዳምጠውን እርሱ ቦታ ሾሙ። ደስታ ዳምጠው የጅማ አስተዳዳሪ ወይም ሹም ሆነው ሲያስተዳድሩ፣ ዳግማዊ አባ ጅፋር ደግሞ በንጉስ ማዕረግ እንዲቆዩ ተፈቀደላቸው። ዳግማዊ አባ ጅፋር እንደ አውሮፓውያን አቆጣጠር በ1932 ሲያርፉ የጅማ አካባቢ ልክ እንደ ሌሎች የኢትዮጵያ አካባቢዎች በቀጥታ በንጉሠ ነገሥቱ ቁጥጥር ውስጥ መሆን ጀመረ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቁ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።